ይህ ወታደር በድንገት የተከበረ ቦምብ ላይ ይቆማል። ይህንን ሲመለከት መተንፈስ ያቅተዋል። ምክንያቱም የሱን እንዲሁም የጓደኞቹን ሕይወት አደጋ ላይ ስለጣለ ነው። ሁሉም አደጋ ላይ እንደሆኑ ተመልክተዋል። ቆይቶ የጦሩ መሪ ወደሱ ይጠጋል። በቦምቡ ዙሪያ ያለውን አሸዋ በሙሉ ጠረገ። በዚያው እንጨት የቦምቡ ጥልቀት ምን ያህል እንደሆነ ተመለከተ። የጦሩ መሪ ቦምቡ ትልቅ እንደሆነ ይናገራል። ይህም ለማክሸፍ ከባድ ነው። ስለዚህ ወታደሮቹን ወደ ኋላ እንዲሩቁ ያዛቸዋል። አዛዡ 3 ሲቆጥር ወታደሩ እግሩን እንዲያነሳ ያዘዋል። በዚሁ ቅጽበት ካፕቴኑ እግሩን ሊያስቀምጥ ነው። ካፕቴኑ እንዳዘዘው ወታደሩ እግሩን ያነሳል። ካፕቴኑ በፍጥነት እግሩን ቦምቡ ላይ ያስቀምጧል። ካፕቴኑ አሁን ወታደሩን ሕይወት ስላዳነ ተደስቷል። ግን የሱ ሕይወት አደጋ ላይ ነው። በድንገት ካፕቴኑ በእግሮቹ መቆም አቅቶት አንድ እግሩን ከቦምቡ ላይ ያነሳል። ይህንን ሲያዩ ሁሉም ፍርሃት ይውጣቸዋል። ካፕቴኑ ግን ቦምቡ ላይ መዝለል ይጀምራል። ነገር ግን ቦምቡ አልፈነዳም። ቦምቡ ቀድሞ የከሸፈ ነበር። ካፕቴኑ በወታደሩ ላይ እየቀለደ ነበር።